ሰላም የሪሜዲያል ስፔሻል ክላስ ተማሪዎች ለሪሜዲያል ተማሪዎች የተዘጋጀ የማቴማቲክስ ቱቶሪያል ነው። ዛሬ የምናየው ፓርት 3 ሲሆን ቻፕተር 2 ፓርት 3 ሲሆን በዚህኛው ፓርት 3 በፓርት 1 እና በፓርት 2 ላይ ባለፈው እንዳየነው ሊኒየር ኢንኢኳሊቲስ ኢን ዋን ቫሪያብል እና ሊኒየር ኢኩዌሽንን አይተን ነበር። ከዛ ኮንሴፕት ጋር ብዙም የማይለየው ግን ኢንቱ ቫሪያብልስ ያለው እንዲሁም ደግሞ ስለ ሶልቪንግ አብሶሉት ኢንኢኳሊቲስ አብሶሉት ኢንኢኳሊቲ የሆኑትን ሶልቭ የማድረጎችን ዛሬ የምናይ ይሆናል። እንዲሁም ደግሞ ስለ አብሶሉት ኢኩዌሽን ቼክ የምናደርገው ደግሞ የምንማማርበት ይሆናል። በባለፈው ክላስ እንዳየነው ምንድነው ኢንኢኳሊቲ ሃስዋት ዚስ ፎር ኤክስፕሬሽን እንዳላቸው አይተን ነበር። እነዚህ ኤክስፕሬሽኖች አንደኛው ምንድነው ሌዛ ግሬተር ዛን እንዲሁም ደግሞ ሌዛን እንዲሁም ግሬተር ዛን ኦር ካልስ እንዲሁም ደግሞ ሌዛን ኦር ካልስ የሚለው በባለፈው ክላስ በፓርት 1 ላይ ምን እንደሚባሉ ደግሞ እንዴት ሶልቭ እንደሚያደርጉልን እንዴት ኢንኢኳሊቲ እንደሆኑ አይተን ነበር። ዛሬ ደግሞ የምናየው ምንድነው ያኛው በዋን ቫሪያብል ሲሆን በቱ ቫሪያብል ስንል አንዱ የምንጠቀመው ቫሪያብል ምንድነው የኤክስ ቫሪያብል ነው። ሁለተኛ የምንጠቀመው ደግሞ የዋይ ቫሪያብል ናቸው። እነዚህ ስንጠቀማቸው አንደኛው የምናደርገው ምንድነው ግራፊካል ሜተድ በመጠቀም ሶልቭ ማድረግ እንዲሁም ደግሞ በእነዚህ ቫሪያብሎች ምንድነው ግራፊክን ማንሳት ነው ወር ደግሞ ግራፎችን ማንሳት ወር ደግሞ ግራፍን መስራት እንዲሁም ደግሞ ኢንኢኳሊቲዎች ምን ያህል ኢንኢኳሊቲዎች በዚህ ውስጥ አሉ በግራፉ ላይ የሚለውን ቼክ የምናደርገው ወር የምንማማርበት ይሆናል ማለት ነው። እዚህ ጋር እንደምናየው ምንድነው ሊኒየር ኢንኢኳሊቲ ኢን ቱ ቫሪያብልስ ካን ቢ ሪተን ኢን ፎር ፎርምስ ነው ኢን ቱ ቫሪያብልስ እንዲሁም ደግሞ ኢን ዋን ቫሪያብል በአራት ፎርም ናቸው የሚጻፉት። ይሄ ማለት በቱ ቫሪያብልስ ስር ምንድናቸው ያሉት እነዚህ x + by is greater than c እንዲሁም x + by is greater than less than c እንዲሁም ax + by is greater than or equal to c እንዲሁም x + by is less than or equal to c እነዚህ አራት ኤክስፕሬሽኖች አሉ። እንዲሁም ደግሞ በዋን ቫሪያብል ላይ ምንድነው አንዱ ቫሪያብል ኦር ደግሞ የዋይ ቫሪያብል እዚህ ጋር ያሉትን ዜሮ አድርጉና ምንድነው አራት ኤክስፕሬሽኖች እንዳለ ቼክ ማድረግ ትችላላችሁ። በሁለቱም አራት ኤክስፕሬሽኖች አሉት ማለት ነው። where a b and c are real numbers ናቸው። a b and c are they are real numbers but a እና b must be they must be different from 0 መሆን አለባቸው። የvalue of a እና the value of y must be they are different from 0 ለምንድን ነው ዲፈረንት መሆን ያለባቸው? እነዚህ a እና b they are the coefficient of the variables ናቸው። የቫሪያብልስ ኮኤፊሺየንት ስለሆኑ ቫሪያብሎቻችንን ዜሮ ስለሚያደርጉልን ምን መሆን አለባቸው? ለዛ ዲፈረንት ፍሮም 0 መሆን አለባቸው። አሰን ኤግዛምፕል እዚህ ጋር ስናይ for x is less than or equal to y - 1 it is what ኢንኢኳሊቲ ኤክስፕሬሽን ናቸው እነዚህ አራቱም። እነዚህ ኔጌቲቭ 2y is less than x + 3 this is also an expression. y is greater than 2x - 7 this is also an expression. 5y is greater than x + 2 also this what inequality expression ናቸው። እነዚህ አሳን ኤግዛምፕል ነው ያየናቸው። ሌላኛው ደግሞ ምንድነው ሊኒየር ኢኩዌሽን እና ኢንኢኳሊቲ እና ኢኳሊቲ ምንድነው የሚለያቸው የሚባሉት ናቸው። እዚህ ጋር የምናያቸው ምንድናቸው እነዚህ የሊኒየር ኢኩዌሽን ናቸው ኤክስፕሬሽኖች ናቸው። እዚህ ጋር ደግሞ የሊኒየር ኢንኢኳሊቲ ኤክስፕሬሽኖች ናቸው። ሊኒየር ኢንኢኳሊቲ ኤክስፕሬስድ የሚደረጉት በእነዚህ አራት less than or greater than or ደግሞ ምንድነው less than or equal to or ደግሞ greater than or equal to በመባሉት በእነዚህ አራቱ ኤክስፕሬሽኖች ኤክስፕሬስ ይደረጋሉ። ደግሞ ኢንኢኳሊቲ ሊብራራ ይችላል። ግን ደግሞ ኢኳሊቲ መብራራው ደግሞ በአንድ ኤክስፕሬሽን ነው። እሱም ኤክስፕሬሽን ምንድነው ኢኳል መሆኑ ነው። በሌፍት ሃንድ ሳይድ እና በራይት ሃንድ ሳይድ ነምበሮቹ ኢኳል መሆናቸው። ይሄ ማለት ዋን ቫሪያብል ላይ x = ሳምቲንግ ነምበር ማለት ነው። x = m ሊሆን ይችላል or ደግሞ x = b ሊሆን ይችላል። a እና b ማለት የሆነ ነምበር ነው ማለት ነው። እነዚህ ምንድናቸው ሊኒየር ኢኳሊቲ ናቸው። ሊኒየር ኢኳሊቲ ስንል ደግሞ እነዚህ አራት ኤክስፕሬሽኖች በውስጥ ያዘው። ከነዚህ አሁን እዚህ ጋር እንደምናያቸው በ4x is less than or equal to y - 1 እንዳለው -2y is less than x + 3 እነዚህ የምንላቸው በሙሉ they are what ሊኒየር ኢኳሊቲ ናቸው። እነዚህ ሊኒየር ኢኳሊቲ ናቸው ወይ ደግሞ ሊኒየር ኢኩዌሽን ናቸው። ለምን ሌፍት ሃንድ ሳይድ እና ራይት ሃንድ ሳይድ ያሉት ኢኳል ናቸው። ይሄ ማለት በሌፍት ሃንድ ሳይድ ለምናገኛቸው ነምበሮች
ከራይት ሃንድ ሳይድ ጋር ምንድነው እኩል ቫልዩ ይሰጠናል ደግሞ ኦር ደግሞ ከዚህ ጋር እኩል የሆነ እኩል የሚያደርግልን ቫልዩ ይሰጠናል ማለት ነው። ስለዚህ እነዚህ ኢኳል ሳይኖች ምንድናቸው? they are linear equation ናቸው። እዚህ ጋር ያሉት ደግሞ they are linear inequality ናቸው ኦር ደግሞ ኢኒኳል እንደሆኑ የሚነግሩን ናቸው። ሶ ሶሉሽን ሴት አሁን ለምሳሌ ቅድም እንዳልኳቸው እዚህ ጋር እነዚህ የዋይ እና የኤክስ ዋጋችን ምንድነው ሶሉሽን ሴቶቻችን ናቸው። ሶሉሽን ሴት እዚህ ጋር ካገኘን ምንድነው የስቴትሜንቱን ትሩ ነው የሚያደርግልን። ስቴትሜንቱን ትሩ የሚያደርግልን እዚህ ጋር ያሉት ዘሴም ናቸው። ዘሴም ኤክስፕሬሽን አላቸው። ለምሳሌ አንኦርደርድ ፔር ኤክስ and y is a solution of a linear inequality in two variables if a true statement results when variable inequality are replaced by the coordinates of the ordered pair ናቸው። ይሄ ቫሪያብሎቻቸው እያንዳንዱ ኦርደርድ ፔሮቻቸው ቁጥሮቻቸውን ካገኙ ኦር ደግሞ ሰርች አድርገን ኦር ሰርተን የምናገኛቸው ቁጥሩ ያንን ነገር ትሩም ያደርጉልን ምንድነው የሚባሉት? ኦርደርድ ፔር ተብሎ ነው የሚጠሩት። ያን የምንሰጠንን ስቴትመንት ትሩም ያደርጉልን ቁጥሩ ያሰን ኤግዛምፕል እዚህ ጋር ስናይ ለምሳሌ አንድ ኤግዛምፕል ተሰጥቶናል ሰጥቻችኋለሁ። እዚህ ጋር ያው 5x - 2y is greater than or equal to 14 ይላል። 5x - 2y ምንድነው? this is an equation ነው። የኛ ኢኩዌሽን ነው። እዚህ ጋር ይሄ ማለት ኢኒኳሊቲ ነው። ግን ደግሞ እዚህ ጋር ኦርደርድ ፔርስ ተሰጥቶናል። ለምሳሌ 3 እና -2 3 እና -2 ኦርደርድ ፔርስ ሲሰጠን እንዴት ነው? ሁሌም በክሎዝ ኦፕን ኢንተርቫል ውስጥ ሲሰጠን እንደዚህ ተብሎ ነው የሚሰጠን። በመጀመሪያ ላይ ያሉት ሁሌም የኤክስ ቫልዩ ናቸው። በሁለተኛ ላይ ያሉት የዋይ ቫልዩዎች ናቸው። እዚህ ጋር በኦርደርድ ፔርስ ሲሰጠን የኤክስ ቫልዩ የትኛው ነው የዋይ ቫልዩ የትኛው ነው ብላችሁ እንዳትቸገሩ። እዚህ ጋር ምንድነው 3 is what the x value -2 is የy value። እንዲሁም እዚህ ጋር በሁለተኛ ላይ ያለው የተሰጠን ኦርደርድ ፔርስ ምንድነው? እኛው የመጀመሪያው x value የሁለተኛው is what y value ናቸው። አሰን ኤግዛምፕል ስናይ ከተሰጠን ኦርደር ቫልዩዎች መካከል ምንድነው 5x - 2y is greater than 40። ይሄ ማለት በኤክስ ዋጋ 3 ስናስገባ 5 into 3 - 2 into -2 greater than 14። ይሄ 5 into 3 ማለት ያው 5 ሲባዛ 3 ነው 15 ይሰጠናል። እንዲሁም -2 times -2 ማለት ያው ፖዚቲቭ 4 ይሰጠናል። 15 plus 4 is 19 ነው። 90 must be greater than 40 ስለሆነ እነዚህ ኦርደርድ ፔሮቻችን ምንድነው የኛው ቫልዩ ትሩ ያደርግልናል ማለት ነው። የኛው ቫልዩ ትሩ ያደርግልናል። ሁለተኛ ላይ ያለው ኦርደርድ ፔርስ ደግሞ 0 እና 4 ነው። የኤክስ ቫልዩአችን 0 ሲሆን የዋይ ቫልዩአችን ደግሞ 4 ነው። በኤክስ ቫልዩ ምንድነው 0 ስናስገባ 5 times 0 is 0 ነው። እንዲሁም ደግሞ 2 times 4 is -8 እዚህ ጋር ኔጌቲቭ ስላለ so -8 is greater than or equal to 4 ላለው ምንድነው this is the fourth statement። so እነዚህ ኦርደር ፔራቸው ምንድነው አንሰር አይሆኑም ማለት ለዚህኛው ኢኩዌሽን አንሰር ኦር ደግሞ መልስ ሊሰጡን አይችሉም። እነዚህ ኦርደር ፔርስ መልስ አይሆኑልን። አሰን ኤግዛምፕል ሁለተኛ ስናይ ደግሞ እዚህ ጋር 3 ኦርደር ፔርስ ተሰጥቶናል። አንደኛው ኦርደር ፔርስ ምን ይላል? 0 እና 4 ነው ለዚህኛው ኢኩዌሽን x is less than y + 2 x ዋጋችን ከy + 2 በታች ነው። ለምሳሌ ኤክስ የሰጠን እዚህ ጋር 4 0 ነው። 4 ደግሞ የዋይ ዋጋ በኤክስ ቦታ 0ን አስቀምጠን በዋይ ቦታ 4 ስናስቀምጥ 0 is less than 6 ይሰጠናል። 0 ከ6 ያንሳል it is true statement። so እነዚህ ኦርደር ፔራችን ምንድነው እኛን ሶሉሽን ትሩ ያደርግልናል ማለት ነው። እነዚህ ሶሉሽኖች ትሩ ያደርግልናል። ሁለተኛ ላይ ያለው ደግሞ እንዴት ነው 7 እና -5 ነው። እዚህ ጋር ምንድነው የኤክስ ዋጋችን 7 ከሆነ የዋይ ዋጋችን -5 ጨምረን ምንድነው 7 is less than -5 plus 2 so 7 is less than -3 ይሄ ማለት ፎርስ ስቴትመንት ኦር ደግሞ እነዚህ ኦርደር ፔሮቻችን ለዚህኛው ኢኩዌሽን ለዚህኛው ኢኒኳሊቲ ሶሉሽን ሊሆኑልን አይችሉም ማለት ነው። ሶስተኛ ላይ ያለው ደግሞ ምንድነው ብለው -5 እና 1 ነው የተሰጠን። -5 ደግሞ የኤክስ ዋጋ 1 is y ዋጋ ሲሆን በኤክስ ዋጋ ምንድነው -5 እናስገባለን። በy ዋጋ +1 ካስገባን በኋላ -1 + 2 is 3 so -5 is less than 3 ይሰጠናል። this is also what it is a true statement ማለት ነው። የተሰጠንን ኢኒኳሊቲ ትሩ ያደርግልናል። ከዚህ ጋር
ሁለቶቹ ምንድናቸው? ይሄኛው የመጀመሪያው የተሰጠን ኦርደር ፔር እና ሶስተኛው የተሰጠን ኦርደር ፔር ዚያራት the solution set of this inequality ነው። ግን ደግሞ ሰከንድ ላይ የተሰጠን ዚያር ነው the solution set of the inequality this inequality እቹ። ሌላኛው ደግሞ እስቲ ክሊርሊ ግራፊካሊ ደግሞ ስናብራራው ክሊርሊ linear equality have two or more solution linear equality has what two or more than two solution ይኖራል ማለት ነው። two or more solution so where the graph of x plus y is equal to 2 is a straight line, the graph of x plus y greater than 2 is the half plane ናቸው። ይሄ ማለት x plus 2 is a straight line ይሰጠናል። እዚህ ጋር ላይናችን ኢኩዌሽናችን ምንድነው? ስትሬት ይሰጠናል። ይሄ ስትሬት ሲሰጠን እንዴት ነው ሊሰጠን የቻለው? እዚህ ጋር ያለችዋ የx ዋጋችን 2 እና እንዲሁም የy ዋጋችን 2 ከሆነ ከዚህ ይሄ ምንድነው የእንትን ስትሬት ላይን ይሰጠናል በሊኒየር ኢኩዌሽን ላይ። ግን በሊኒየር ኢኒኳሊቲ ላይ ደግሞ እንዲሁ ሰጥቶን ምን ይሰጠናል? ከዚህ በኋላ ያሉት ቁጥሮችን ያጠቃልላል ማለት ነው። ከy በኋላ ያሉትን ቁጥሮችን እንዳለ ከ2 በኋላ ያሉት x + y greater than 2 የሆኑ ቁጥሮችን እንዳለ ያጠቃልላል። this means the graph of inequality in two variables half plane ነው። ይሄኛው የፕሌኑን half እንዳለ ይወስደናል። so the shaded region consists of points whose coordinates satisfy inequality። ይሄ ማለት በዚህኛው በሼድድ በኩል ያሉት ቁጥሮች እንዳለ ይሄኛው ኢኩዌሽን satisfy ያደርግልናል or ደግሞ ያሟላልናል። ለምሳሌ የx + y greater than 0 ስንል ለምሳሌ የx ዋጋችን 4 ሊሆን ይችላል። የy ዋጋችን ስንት ሊሆን ይችላል? የx ዋጋችን 2 የy ዋጋችን 2 ከሆነ ምንድነው አጠቃላይ 4 ነው የሚሆንልን። 4 ከሆነ ደግሞ እንዴነው ወደ ላይ እየጨመረ እንዲሁም የx ዋጋችን 100 ከሆነ የy ዋጋችን 100 ከሆነ እንዲሁም እየጨመረ ነው የሚሄደው። ግን በኢኒኳሊቲ ላይ ደግሞ የምናገኘው እንዴነው ስትሬት ላይን ነው። ስትሬት ላይን ስናገኝ we have what one unique የምናገኘው ከዛ አንዱ ዩኒክ የሆነ የx ዋጋና ዩኒክ የሆነ የy ዋጋ ነው የምናገኘው በዚህኛው በኢኩዌሽን or ደግሞ በሊኒየር ኢኳሊቲ። ግን በኢኒኳሊቲ ላይ ደግሞ we get what more than two solution እናገኛለን ማለት ነው። how do we graph linear inequalities in two variableን በመጠቀም እንዴት ነው ግራፍ ልናነሳው የምንችለው? እዚህ ጋር እንደምናየው ምንድነው ግራፊንግ ኦፍ ሊኒየር ኢንኳሊቲ ማለት ናቸው። እንዴት ነው ግራፍ ልናነሳለት የምንችለው? ሊኒየር ኢኳሊቲው ኢንቱ ሁለት ቫሪያብል ላይ ያለውን ተጠቅመን ማለት ነው። እሱን አሁን ዋናው የምንሰራው ዋናው ነገር በዚህኛው ቻፕተር ያለው ምንድነው ግራፊንግ ኦፍ ሊኒየር ኢንኳሊቲ ሊኒየር ኢንኳሊቲን ግራፍ ማንሳት። መጀመሪያ ግራፍ ስናነሳ እነዚህን 5 ስቴፖች መከተል አለብን። አንደኛ ምንድነው ማድረግ ያለብን? ትራንስፎርም ዘ ሊኒየር ኢኳሊቲ ለምሳሌ ax + by greater than c into linear equation ናቸው or ax + b = c በኢኒኳሊቲ ሰጠንን ምን እናደርጋለን? ወደ ኢኩዌሽን እንቀይራለን። ዘን ደግሞ ዲተርማይን the x and the y intercept of the equation ናቸው። then the x and the y intercept of the equation ሲፈልግ ምን እናደርጋለን? የx ኢንተርሴፕት ስንፈልግ የy ቫልዩ 0 የy ኢንተርሴፕት ስንፈልግ ደግሞ የx ቫልዩ 0 በማድረግ የx እና የy ኢንተርሴፕት እንጠቀማለን or ደግሞ እንፈልጋለን ማለት ነው። then ደግሞ plot and draw the boundary line ናቸው። x እና y ኢንተርሴፕትን ካገኘን በኋላ ምን እናደርጋለን? ባውንደሪ ላይኑን እናነሳለን። ባውንደሪ ላይኑን ስናነሳ use dash lines if the inequality is what greater than or less than or greater than ከሆነ እነዚህ የተበጣጠሱ ዳሾችን አንድ ላይ በመደመር ነው የምንጠቀመው። however ግን ሶሊድ ላይን የምንጠቀመው or ደግሞ ቀጥተኛ የሆነ ላይን እንዲህ ያለውን የምንጠቀመው ምንድነው? እነዚህ greater than or less than ያለው ኤክስፕሬሽን ከሰጠን ምን እናደርጋለን? ሶሊድ ላይን እንጠቀማለን። በስ ደግሞ በእነዚህ በሁለቱ ከሰጠን greater than or ደግሞ less than ከሰጠን በእነዚህ እንጠቀማለን ማለት ናቸው። ዳሽ ላይን ነው የምንጠቀማቸው ማለት ነው። አራተኛው ላይ ምንድነው? use a given inequalities to choose the test point to be substituted in the given inequality in order to identify the shaded side of the borderline. It is advisable to use 0 እና
0.0 ፎር ኢዚ ሰብስቲቱሽን ምንድነው ቴስት ፖይንትን እንጠቀማለን። አንዳንድ ቁጥሮችን በመጠቀም ቴስት እናደርጋለን። if the result inequality is true share the size that contains the test point ናቸው። ኢኒኳሊቲያችን ምንድነው ትሩ ከሆነ ምን እናደርጋለን? ትሩ የሆኑትን ፖይንቶችን ምን እናደርጋለን? እንዳለ ሼድ እናደርጋለን። if the result is false then share the other side of the boundary line ሌላኛውን ሳይድ ደግሞ ምን እናደርጋለን? ፎልስ ከሆነ የኛ ሶሉሽናችን ሌላኛውን ሳይድ ሼድ ማድረግ ነው ማለት ነው። ለምሳሌ አሰን ኤግዛምፕል እዚህ ጋር ነው ግራፍ at 2x plus y is less than or equals to 6 ይላል። 2x plus y less than or equals to 6 ያለው ምንድነው መጀመሪያ ላይ ማድረግ ያለብን አንደኛው እዚህ ጋር ያለው ምንድነው ትራንስፎርም ሊኒየር ኢኳሊቲ ኢንቱ ኢኳሊቲ ነው። ይሄኛው ያለው ምንድነው ወደ ኢኳሊቲ ነው የምንቀይረው። እዚህ ጋር ያለውን ኤክስፕሬሽን ወደ ኢኳሊቲ ሲንቀይር በዚህ መልክ ይሰጠናል። 2x plus y is equal to 6 ይሰጠናል። ከዛም በኋላ ኢንተርሴፕት እንፈልጋለን። እያንዳንዱን ኢንተርሴፕት ስንፈልግ እንዴት ነው የምንፈልገው? መጀመሪያ የኤክስን ኢንተርሴፕት እንፈልጋለን። የኤክስ ኢንተርሴፕት ሲፈልግ የዋይ ዋጋን 0 እናደርጋለን ማለት ነው። የዋይ ዋጋ 0 ከሆነ 2x is equal to 6 በሁለቱም በኩል 2 በማካፈል የኤክስ ዋጋችን 3 ይሆናል ማለት ይሄ ማለት የኤክስ ኢንተርሴፕት ነው ማለት ነው። እንዲሁም ደግሞ የኤክስ ኢንተርሴፕታችን የኛውን ካገኘን የዋይ ኢንተርሴፕት እንፈልጋለን። የዋይ ኢንተርሴፕትን ለመፈለግ ምን እናደርጋለን? በዚህኛው ኢኩዌሽን ላይ 2x plus y is equal to 6 የሚለው ላይ የኤክስን ዋጋ 0 እናደርጋለን። የኤክስ ዋጋ 0 ሲሆን y is equal to 6 ነው ማለት ነው። የዋይ ዋጋችን 6 ከሆነ ምን እናገኛለን ማለት ነው? ዋይ ኢንተርሴፕታችን 6 ነው። እዚህ ጋር የኛውን ካገኘን በኋላ ምን እናደርጋለን? ላይን ማንሳት ነው። ላይን ስናነሳ እዚህ ጋር y is equal to 6 ነው። እዚህ ጋር ደግሞ x is equal to 3 ነው። ሁለቱንም እዚህ ጋር የሰጠን ኢኳሊቲ ግሬተር ዛን ኦር ኢኳልስ ቱ ሌስ ዛን ኦር ኢኳልስ ቱ ስለምን ምን እናደርጋለን? ሙሉ ላይኑን እንጠቀማለን ኦር ደግሞ ፉል ላይን እንጠቀማለን። ፉል ላይን ከተጠቀምን በኋላ ምን እናገኛለን ማለት ነው? ሁለቱን ኢንተርሴፕት ማገናኘት ነው። ሁለቱን ኢንተርሴፕት ስናገናኝ ደግሞ ሁለቱን ኢንተርሴፕት እዚህ ጋር የዋይን እና የኤክስ ኢንተርሴፕት ስናገናኝ ሙሉ ላይኑ ከዚህ በታች ያሉት ቁጥሮች እንዳለ ሌዛን 6 ስለምድ ከዚህ በታች ያሉትን ቁጥሮች እንዳለ ሼድ እናደርጋቸዋለን ማለት ነው። the border is at solid line since the inequality is ሌዛን solid line የተጠቀምንበት ኢኒኳሊቲ እዚህ ጋር ያለው ሌዛን ስለሆነ ምንድነው solid line እንጠቀማለን። ከዚህ በኋላ ያሉትን በታች ያሉትን እንዳለ ሼድ እናደርጋቸዋለን ማለት ነው። እዚህ ጋር አን ኤግዛምፕል ስናይ ደግሞ ምንድነው ለምሳሌ as a test for example ቴስት ለማድረግ መጀመሪያ ላይ 0 ነው የዋይንም የኤክስን ዋጋ 0 ስናስገባው 2x plus y is equal to or less than or equal to 6 ነው። በኤክስን በዋይ ዋጋም 0 አስገብተን ሌዛን ከሆነልን it is true ናቸው። if the result is true inequality then share the side that contains the test point ይላል። ሼድ ይላል። ያው በቅድሙ በህጉ መሰረት እነዚህ ፓርቶች እንዳለ ሼድ እናረጋቸዋለን ማለት ነው። እንዳለ እያንዳንዱ ፓርት ሼድ እናረጋለን። ሼድ ካደረግን በኋላ ምን እናገኛለን? መልሱን አግኝተናል ማለት ነው። የኛ ቫልዩዎቻችን ትሩ ነው ማለት ነው። ሶስተኛ ሌላኛው ኤግዛምፕል ደግሞ ሁለተኛው ምንድነው? x is less than -5 x is less than -5 ከሆነ there is no y የለም ማለት ነው። y ከሌለ ምንድነው? እዚህ one variable ነው ያለው። rewrite the equation in as መጀመሪያ ስቴፑን እንከተላለን። ወደ ኢኳሊቲ እንቀይራለን። ዘን ደግሞ ሶልቭ እና ኢንተርፖሌት ኢንተርሴፕት ነው። ኢንተርሴፕት የy ዋጋ ኦሬዲ 0 ስለሆነ እዛው -5 እናደርገዋለን። ኢንተርሴፕት is 5 ነው። there is no y ይላል። y ስለሌለ y ኢንተርሴፕት ስለሌለ መገናኝበት ስለሌለ እዛው ባለን ቦታ ምንድነው ፕሎት እናደርጋለን ማለት ነው። ፕሎት እናደርግ እዚህ ጋር አሁን ምንድነው ያለን ኢኒኳሊቲያችን it is at less than the boundaries dash line since the inequality symbol is less than ስለሆነ ምንድነው የምንጠቀመው boundaries at ዳሽ ላይን ይባላል ማለት ባውንደሪያችን ዳሽ ላይን እንጠቀማለን ማለት ነው። ለምን የኛ ኢኒኳሊቲያችን ሌዛን ስለሆነ ኦር ሌዛን ኦር ግሬተር ዛን ኢኳልስ ቱ የሚለውን ብንጠቀም ነው ቢሆን ኖሮ ምንድነው ፉል ነው የምንጠቀመው ኦር ደግሞ
ፉል ላይ ነበር የምንጠቀመው አሰን ኤግዛምፕል። እዚህ ጋር ስናይ አሰን ኤግዛምፕል ለምሳሌ ግራፍ ፎር ቴስት ፖይንት ስናይ የኤክስ እና የዋይ ዋጋ 0 ኢፍ ፖሲብል የሚለው የኤክስ ዋጋ ኦሬዲ ተሰጥቶናል። የዋይ ዋጋ ደግሞ በፊትም ስለምናውቅ 0 ነው። ሶ በኤክስ ዋጋ 0 ስናስገባ ምንድነው ሌዛን -5 0 is not less than -5 so if the result inequality is false then shade the cell that does not contain the test ናቸው። ቴስቱን ኮንቴን የማያረጉትን አካላት ምን እናረጋለን ሼድ እናረጋለን ማለት ነው። በዚህ በኩል ያሉትን በፊት በዚህ በኩል ነበረ x ሌዛ -5 ስለሆነ በዚህ በኩል ነበረ፣ ግን በሌላኛው በኩል ያለውን ሼድ እናረጋለን ማለት ነው። ለምሳሌ እንደ ግራፎችን ነው እኛው ምንድነው እዚህ ጋር የሲያውኑ እስካሁን ያየነው ሼድ ማድረጉን ነው አይደለም። እንደዚህ ሼድ ማድረጉ ደግሞ ግራፍን ኤክስ ኢንተርሴፕትን በመፈለግ ግራፍን እንዴት እናነሳለን የሚለው ነው። እኛን ደግሞ እዚህ ጋር ቀጣይ ምንድነው ሶሉሽኖችን መፈለግ ወር ደግሞ ካልኩሌት ማድረግ። እንዴት ነው ካልኩሌት የሚደረገው? ወር ደግሞ በቅድሙ በሰጧችሁ ላይ በኦርደር ፔርሶችን እንዴት ነው ትሩ ሊያደርግልን የሚችለው ነው። ኢት ኢዝ ዘ ሴም ዊዝ ዳት ናቸው ቼክ ለማድረግ። ለምሳሌ አንዱ የተሰጠን ጥያቄ ምንድነው የሚለው yx minus 9 is greater than 23 እንዲሁም ደግሞ 5x plus 0.2 is greater than also greater than 20 ናቸው። ይሄ ማለት የፎርን እና የዋይ ዋጋ በመጠቀም ትሩ መሆናቸውን ወር ደግሞ ሁለቱም ኢኩዌሽን ምን ያህል ትሩ ናቸው የሚለውን ለመፈለግ ነው የሚረዳን። ሁለቱም ኢኩዌሽን ምን ያህል ትሩ ናቸው እኛው ኦር ደግሞ የኤክስ እና ዋይ ዋጋ ሁለቱንም ሳቲስፋይ ያደርጋል ወር ደግሞ ዲዛይራቸውን ይሞላላቸዋል ወር ደግሞ ትክክለኛ መልሳቸው ናቸው የሚለው ስናይ ለምሳሌ ለዋይ የሚለው የፎር እና የቴኒን ዋጋ በዋይ እና በኤክስ ዋጋ በመሙላት ለመጀመሪያ ኢኒኳሊቲ ወር ደግሞ እዚህ ጋር ያለው ለፈርስት ኢኒኳሊቲ እስቲ ቼክ እናርክ። በ9 ቦታ 4 ገባ በዋይ ቦታ ደግሞ ፖዚቲቭ በ10 ከገባ በኋላ እንደሆነ 36 ቀነስ 10 is greater than or equal to 23 then 26 is greater than 23 ማለት ነው። ሶ ይሄኛው ኢኩዌሽን የተሰጠን ኦርደርድ ፔርስ ሁለቱንም ያሟላልናል ማለት ነው። የመጀመሪያውን ኢኩዌሽን ያሟላልናል። በሁለተኛው ኢኩዌሽን ላይ ስናይ ለምሳሌ ስናስገባ 5 into 4 plus 0.2 into 10 is greater than 20 so 20 plus 2 is greater than or equal to 20 so 22 is greater than 20 ይላል። ይሄ ማለት ለሁለቱም ምንድነው ያሟላልናል ወይ ደግሞ የሁለቱንም መልስ ሳቲስፋይ ያደርግልናል ማለት ነው። እኛው የሁለቱንም መልስ ሳቲስፋይ ያደርግልናል። እዚህ ጋር ደግሞ ያለው ምንድነው ሌላ ኢኩዌሽን አለ። እዚህ ጋር ለምሳሌ የኤክስ ዋጋ 2 የዋይ ዋጋ -1 ይሰጠናል የመጀመሪያ ኢኩዌሽን። እንዲሁም ደግሞ ሁለተኛው ኢኩዌሽንም አለ። እኛው ያው ሳቲስፋክሽናቸው ለማወቅ ነው የሚረዳን። ያው ከቅድሙ ጋር ዘሴም ነው፣ ግን የቅድሙ ላይ ያየነው እንዴት ነው በአንድ ኢኩዌሽን ላይ ሳቲስፋይ ኦርደር ፔርሳቸው ሳቲስፋይ ማድረጋቸው ነው ያየነው። ግን ደግሞ እዚህ ጋር የምናየው እንዴት ነው ሁለቱም ላይ ምንድነው ሳቲስፋይ ማድረጋቸው ነው ቼክ ማድረግ ያለብን። ሶ እዚህ ጋር በመጀመሪያው ኢኩዌሽን ላይ የተሰጠንን የኤክስ ዋጋ እነዚህ ኤክስ እና የዋይ ዋጋ በመጀመሪያው ኢኩዌሽን ጋር ስናስገባ -1 is less than or equal to 4 into 2 plus 1 so -1 is less than or equal to 8 plus 1 so -1 is less than or equal to 9 ይላል። እኛው ምንድነው ኢኩዌሽኑን ምንድነው ስቴትሜንቱን ያሟላልናል or ደግሞ ኢኳል ያደርግልናል። እኛው ግን ደግሞ ለሁለተኛው ኢኩዌሽን ላይ ስናይ ደግሞ y greater than -x plus 2 ይላል። y greater than -x ማለት የy ዋጋና የx ዋጋን በየቦታቸው እናስገባለን። ሶ -1 is greater than -2 plus 2 ይሄ ማለት -1 is greater than 0 ይሄ ማለት it is false ነው ማለት ነው። አያሟላልን ያንን ኢኩዌሽን አያሟላልንም ማለት ነው። እዚህ ጋር ግራፍ ስናይ ደግሞ እኛው ምንድነው የቅድሙ ምንድነው ኢኩዌሽኑ ለጥያቄዎቹ ነው። ሶሪ ግን ጥያቄዎች ለትሬኒንግ የሚጠቅሙ ጥያቄዎች ናቸው። እኛው ደግሞ ግራፍ ማንሳት ነው። ግራፍ ማንሳት ስንል አሁን ለምሳሌ አንደኛው ኢኩዌሽን y is greater than 2 ነው። ሁለተኛው ኢኩዌሽን ደግሞ ምንድነው x is less than greater than or equal to
1 ማይነስ 1 ይላል። እዚህ ጋር ሌስ ዛን ኦር ኢኳልስ ቱ ማይነስ 1 ሲል እንዴት ነው ማግኘት የምንችለው? አንደኛ የዋይ ኢንተርሴፕትን እና የኤክስ ኢንተርሴፕትን በመፈለግ ነው። እዚህ ጋር ኦልሬዲ የዋይ ኢንተርሴፕታችን 2 ስለሆነ በቱ ላይ እናሰምራለን። እንደሚታዩት እዚህ ጋር የኤክስ ኢንተርሴፕታችን ደግሞ ማይነስ 1 ስለሆነ ከዚህ በአካል ያለውን ምንድነው እናሰምራለን። ይሄኛው ምንድነው ዳሽ ላይን የሆነበት ምክንያት አንደኛው የተሰጠን ኢኩዌሽን ነው። እኛውን ደግሞ ፉል ላይን ኦር ደግሞ ላይናችን ቀጥ ያለ የሚሰጠን እንዴት ነው እዚህ ጋር ኢኩዌሽኑ ስላለ ነው። አሳን ኤግዛምፕል እዚህ ጋር ነው የዋይ ኢዝ ሌስ ዛን 2 የሚለው መጀመሪያ ላይ ሼድ አረገልን። ዋይ ኢዝ ሌስ ዛን 2 መጀመሪያ ሼድ አረገልን። ለምን ኤክስ ኢንተርሴፕታችን 0 ስለሆነ በመጀመሪያ ኢኩዌሽን ላይ እንዲሁም ደግሞ ሼድ አረገልን። እንዲሁም ደግሞ ምንድነው የኤክስ ላይን ነው። ኤክስ ላይን ማለት ከዚህኛው በኋላ ያለው ዋጋ ነው። የኤክስ ዋጋችን ከዚህኛው በኋላ ያለው ዋጋ ስለሆነ ሼድ ሲያረግልን እንዲህ ይሰጠናል ማለት ነው። ሼድ ሲያረግልን እንዲህ ሲሰጠን ምንድነው እኛውን ሁለቱንም ኢኩዌሽን ሊያሟሉልን የሚችሉት ቁጥሮች በዚህ በኩል ያሉት ይሄኛው ፓርት ቁጥሮች ናቸው። በዚህ ፓርት ያሉት ቁጥሮች ናቸው ማለት ነው። እኛውንም ደግሞ አስ ትሬኒንግ ስናይ ምንድነው ሁለተኛው አራተኛው ጥያቄ ከቅድሞቹ ሁለተኛ ይልቅ አራተኛው ጥያቄ ምን ይላል? y is greater than x minus 2 ይላል። እዚህ ጋር greater than ስለምን ምንድነው ዳሽ ላይን ነው የምንጠቀመው ሶ እዚህ ጋር y ኢንተርሴፕታችን የመጀመሪያው ኢኩዌሽን ላይ የx ን ዋጋ 0 በማድረግ y ኢንተርሴፕታችን ስንት ነው የሚሆነው? -2 ነው። እንዲሁም y ን 0 በማድረግ የx ኢንተርሴፕታችን ይስዋት x ኢንተርሴፕታችን ስንት ነው የሚሆነው ማለት ነው? 2 ነው የሚሆነው ማለት ነው። ኤክስ ኢንተርሴፕታችን ኢዝ 2 ነው ማለት ነው። ሶ እንደዚህ ስናገራግ ደግሞ ምንድነው እዚች ጋር የኤክስ ኢንተርሴፕታችን 2 ነች፣ የዋይ ኢንተርሴፕታችን በዚህ አካባቢ -2 ነች ማለት ነው ለመጀመሪያው ኢኩዌሽን። ለሁለተኛው ኢኩዌሽን ደግሞ ስንፈልግ እንዴት ነው የዋይ ኢንተርሴፕት እንፈልጋለን ነው ለሁለተኛው ኢኩዌሽን ማለት ነው። ለዚህኛው ስንፈልግ የዋይ ኢንተርሴፕታችን ኢዝ 3 ነው። የኤክስ ኢንተርሴፕታችን ደግሞ ምንድነው የኤክስ ዋጋ 0 አድርገን ነው ያገኘነው። የዋይ ኢንተርሴፕት የዋይን ዋጋ 0 ስናደርግ ስንት ነው የምናገኘው? አውር ኤክስ ኢንተርሴፕት ኢዝ -6 ነው ማለት ነው። አውር ኤክስ ኢንተርሴፕት ኢዝ -6 ነው የሚመጣው ማለት ነው። የዋይ ዋጋችን 3 ስለሆነ እዚህ አካባቢ ነው። ከዛ የኤክስ ኢንተርሴፕታችን ደግሞ 6 ነው የሚሆነው ማለት እዚህ አካባቢ -6። ስለዚህ ሁለቱ ላይኖች ይገናኛሉ በዚህ በኩል ያሉት። እኛም ደግሞ ምንድነው የኤክስ እና የዋይ ዋጋችን እንዲህ በዳሽ ላይን ይገናኛሉ ማለት ነው። ሶ እዚህ ጋር እንደምታዩት ነው ዳየነው። እዚህ ጋር እንደምታዩት ለመጀመሪያው ኢኩዌሽን የኤክስ እና ዋይ ኢንተርሴፕት ለየልን። ከዛም በኋላ ሼድ አረገልን። ከዛ በኋላ ያለን ሁለተኛ ላይ ደግሞ ምንድነው ያደረገልን የኤክስ እና የዋይ ኢንተርሴፕት ዋጋችን ፈለገልን እዚህ ጋር። ከዛን እሱንም ሼድ ሲያደርግልን በዚህ መካከል ያሉት ቁጥሮች በእነዚህ መካከል ያሉት ቁጥር ዚአር አውር ሶሉሽን ናቸው ማለት ነው። እሱ የኛ ሶሉሽኖቻችን ናቸው ማለት ነው። እዚህ ጋር በኔጌቲቭ ስለሚያባዛ ሳይን ስለሚቀይር ነው እኔ በሌላ መንገድ የሰራሁት። ይሄ ማለት ኔጌቲቭ 1/2 is equals to x ነው። ኔጌቲቭ 1/2 x is equals to -3 ነው የሚሰጠን። ሶ ሲያባዛ ምንድነው ፖዚቲቭ 6 ነው የሚሰጠን ማለት ነው። ስለዚህ የኤክስ ኢንተርሴፕታችን ለመጀመሪያው ጥያቄ ምንድነው 6 ነው ማለት ነው። ሶ እንደዚህ ነው መፈለግ የምንችለው። ስለዚህ የቫልዩዎቻችንን ሳቲስፋይ የሚያደርጉልን በዚህ በኩል ያሉ ናቸው እንዳልኳቸው ይሄን ይመስላል። እኛውንም ደግሞ ስናይ የዋይ ኢንተርሴፕት እና ኤክስ ኢንተርሴፕት መፈለግ ነው። ለአምስተኛ ጥያቄ ዋይ ኢንተርሴፕት ኢዝ ኢኳልስ ቱ -5 ነው። እንዲሁም ደግሞ የኤክስ ኢንተርሴፕታችን ደግሞ 5/2 ነው አይደለም? የኤክስ ኢንተርሴፕታችን 5/2 የዋይ ኢንተርሴፕታችን ኢስዋት 5 ነው ማለት ነው። +5 የዋይ ኢንተርሴፕት ኢዝ +5። ለሁለተኛ ኢኩዌሽናችን ደግሞ our y intercept is what? y intercept is it is what? y intercept is 3 ናቸው። x intercept ደግሞ it is what? 4 ነው ለሁለተኛው ኢኩዌሽናችን። ሶ ለመጀመሪያው ኢኩዌሽናችን y intercept is -5 ስለሆነ የመጀመሪያው ኢኩዌሽናችን የቱ ጋር ይሆናል?
እዚህ አካባቢ ይሆናል የመጀመሪያው ኢኩዌሽናችን y ኢንተርሴፕታችን -5 ስለሆነ። እንዲሁም ደግሞ x ኢንተርሴፕታችን የቱ ጋር ነው የሚሆነው 5/2 ነው። 5/2 ማለት 2.5 የሚለው እዚች አካባቢ ነች። እዛች አካባቢ ባለችው ትሆንልናለች ማለት ነው። እዚህ ጋር ትሆናለች። ሶ ይሄኛው ቫልዩዎቻችን ምንድነው አግኝተናል ማለት ነው። የዚህኛው እዚህ ጋር ዩዝ የምናደርገው አንደኛ ምንድነው ዳሽ ላይን አይደለም። እዚህ ጋር ዳሽ ላይን ደግሞ ከዛም በኋላ የምንቀበው ወዴት ነው ማለት ነው y is greater than አይደለም የምንለው greater than ነው እያደረገ የምንለው ሶ greater than እያደረገ ሲሄድ ደግሞ በዚህኛው ሜተድ እንፈልጋለን። ለሁለተኛ ደግሞ x y ኢንተርሴፕታችን it is 3 ነው። y ኢንተርሴፕት ዋጋችን ነው y ኢንተርሴፕት እዚህ አካባቢ 3 ነው። የኤክስ ኢንተርሴፕት ዋጋችን ደግሞ ስንት ነው 4 ነው አይደለም። የኤክስ ኢንተርሴፕት ዋጋችን is 4 ነው። እዚህ አካባቢ ነው የሚሆነው ማለት ነው። እዚህ አካባቢ 4 ከሆነ እዚህ ጋር ይገናኝልናል ማለት ነው። ሶ የመጀመሪያው ወደ ላይ ሼድ ስናደርግ የኛውንም ደግሞ ወደዚህ ሼድ እናደርጋለን ማለት ነው። ሶ እዚህ ጋር ፓርቱ ሊሆንልን የሚችለው የትኛው ነው? በዚህ በኩል ያሉት ይሄ ነገር ምንድነው ሶሉሽን ፓርታችን ነው ማለት ነው። ይሄ ነገር ሶሉሽን ፓርታችን ነው። አሁን ለምሳሌ በደንብ ክላሪፋይ እንዲሆን እንዲህ ጋር ሰራ፣ ያው ሼድ አደረገልን፣ እንዲህ ሰራ። ከዛም በኋላ ወደ ላይ ወደ ታች ሼድ አደረገልን፣ ወደ ኋላ ነው ማለት ነው። እንዴት ነው እንዲህ ሊሆን ይችላል? ወደ ኋላ ይሄኛው ፓርት እንዳለ ኦኬ ሶሪ እዚህ ጋር ሌዛን የሚለውን አላየሁትም። ለዛ ነው በጣም ይቅርታ ጠይቃችኋለሁ ሁላችሁንም። ሌዛን የሚለውን ስላላየሁት ነው ወደ ታች ያረገው እና ይሄኛው ሼድድ ፓርታችን ኢቲስዋት አወር ሶሉሽን ይሆናሉ ማለት ነው። እነዚህ ሼድድ ፓርቲስ አወር ሶሉሽን ይሆናሉ። ስድስተኛ ጥያቄውን በዚህ መልኩ ነው የምናየው። የy ኢንተርሴፕታችን is 2 ነው። የx ኢንተርሴፕታችን is -2 ነው። ያው እንደምታዩት ነው። አሁንም ወደ ላይ ሼድ አረጋግልን። እኛውንም ሼድ ካረጋግልን በኋላ እዚህ ጋር ሶሉሽናችን የምትሆነው በዚህች በኩል ያለችው እቺኛው ፓርት 4 አወር ሶሉሽን ነች ማለት ነው። ሶ ሌላኛው ያው ኢኩዌሽኖቹን ራይት ስናደርግ ያው ኢኩዌሽን ራይት አድርጉ ምናምን ይላል በየኛውን ግራፍ በመጠቀም። እዚህ ጋር የኛውን ግራፍ ስንጠቀም ደግሞ ምንድነው y + x = የሚለውን ተጠቅመን ኢኩዌሽኖችን እነዚህን ግራፍ በመጠቀም ምንድነው ሰርች ማድረግ ነው። እዚህ ጋር ለምሳሌ እንደምናየው y <4 ነው። y <4 ሲሆን ምንድነው ዳሽ ላይን በመጠቀም ነው ፎርም የምናደርገው። y is greater than or equal to 3/2 የሚለውን ደግሞ ዳሽ ላይን ፉል ላይን በመጠቀም በዚህ በኩል ያሉት እንዳለ ሼድ ያደርግልናል ማለት ነው። ሌላኛው ደግሞ እስካሁን ያየነው አብሶሉት ኢንኢኳሊቲ ኢንቱ ቫሪያብል ነው። ሌላኛው ምንድነው አብሶሉት ኢንኢኳሊቲ ናቸው። አብሶሉት ኢንኢኳሊቲ ማለት ምንድነው? አብሶሉት ኢንኢኳሊቲ means only how far the numbers from 0 ናቸው። አብሶሉት ኢንኢኳሊቲ የሚነግረን ምንድነው? አንድ ነምበር ከዜሮ ምን ያህል ርቋል የሚለውን ብቻ ነው የሚነግረን። አንድ ነምበር ከዜሮ ለምሳሌ ይሄኛውን አንድ ላይን እንይና ይሄኛውን 0 እንበል። ለምሳሌ እዚህ ጋር 6 እንበል፣ እዚህ ጋር 6 እንበል፣ -6 ማለት ነው። ይሄ ማለት እዚህ ጋር የሚያሳየን ለምሳሌ 6 is positive 6 away from 0 ነው። ከዜሮ ምንድነው 6 ክንድ ወር ደግሞ 6 ቁጥር ያክል ነው የሚርቀው። እንዲሁም -6 is also at 6 away from 0 ናቸው። ከዚህ ጋርም ወደዚህ ምንድነው 6 ያክል ነው ርቀት ያለው 6 ቁጥር ያክል። so the absolute value of 6 is 6 and also the absolute value of -6 is also 6 ነው። ለዛ ነው ብዙም ጊዜ አብሶሉት ቫልዩ ውስጥ የገባ ቁጥሮች 6 ተብለው የሚጠሩት እና አብሶሉት ቫልዩ means how far the number from 0 ናቸው። ይሄን ብቻ ነው ኢንዲኬት የሚያደርግልን። ወርክአውት ብንሰራም ባንሰራም ምንድነው ከዜሮ ምን ያህል ርቋል የሚለውን ብቻ ናቸው። ለምሳሌ አብሶሉት ቫልዩን የምንፈልግበት አንደኛው ሜተድ ምንድነው አይዞሌት አብሶሉት ቫልዩ so that the equation in the form of x + b = c የሚለው ናቸው። so if c is less than 0 ከሆነ የሲ ዋጋ ምንድነው absolute value of any number is 0 positive or 0 ስለሆነ if c is less than 0 it has no solution የለውም ማለት ነው። የሲ ዋጋ ሁሌም ፖዚቲቭ መሆን አለበት። ኦር ደግሞ በራይት አንድ ሳይድ በኩል ያለው ዋጋችን ምንድነው ፖዚቲቭ መሆን አለበት። ዘን
ሁለተኛ ሜትድ ደግሞ የምፈልግበት ሴፓሬት አብሶሉት ቫልዩ ኢንቱ ቱ ኢኩዌሽን ናቸው። በሁለት ኢኩዌሽን ናቸው የተሰጠንን የአብሶሉት ቫልዩ ደግሞ ጥያቄ የምናስቀምጠው። ይሄ ማለት አብሶሉት ቫልዩ ሃስ ፖዚቲቭ ከሆነ ይሄኛው የሲ ቫልዩ ዋጋችን ፖዚቲቭ ከሆነ ዚ ሃቭ ቱ ሶሉሽን ነው። ቱ ሶሉሽን ስለሚኖረን ለምንድን ነው በሁለት መንገድ ነው የምፈልገው። ሁለቱም መንገዶች ምን ያደርጉልናል? ኢኩዌሽኑን ሳቲስፋይ ያደርግልናል። ዘን ሶልቭ ቦዝ ኢኩዌሽኖቹን ቦዙን ሁለቱንም ኢኩዌሽን ሶልቭ በማድረግ እናገኛለን ማለት ነው። አሳን ኤግዛምፕል እዚህ ጋር ስናይ absolute value of 3x minus 2x 3 minus 2x plus 5 is equals to 9 ይላል አይደለም። ከዛም በኋላ ወደ 9 ወደዚህ ስናዞረው 5ን ስንት ነው የምናገኘው? absolute value of 3 minus 2x absolute value is equals to 4 ነው። ይሄኛውን ወደ እንደዚህ ኢኩዌሽኑን ከቀየርን በኋላ ደግሞ ቀለል በሚል መንገድ ካገኘን በኋላ ምን እናደርጋለን? ኢኩዌሽኑን በዚህ ፎርም እንሰራለን ማለት ነው። እዚህ ጋር እንዳለችው x + b = c እና x + b = -c በሚለው እንሰራለን። x + b = c የሚለው ላይ የኛውን ሶልቭ እናደርጋለን። የኛውን ኢኩዌሽን ሶልቭ ስናደርግ 3 - 2x = 4 ነው። ሶ የxን ዋጋ እዚህ ጋር ስንፈልግ በሁለቱም ቦታ 3 እንቀንሳለን። በሁለቱም ቦታ 3 ከቀነስን በኋላ ምንድነው 2x - 2x = 1 ነው ይሰጠናል። -2x = 1 ከሰጠን በኋላ በ-2 ሁለቱም ቦታ እናካፍላለን። የአንዱ x ዋጋችን ስንት ነው? -1/2 ይሆናል ማለት ነው። አንዱ x ዋጋችን -1/2። ሁለተኛ ደግሞ ምንድነው የፖዚቲቭ 4 ነው። ሁለተኛው ኔጌቲቭ 4 በማድረግ ነው የምናገኘው። ኔጌቲቭ 4 ስናደርግ እንዴት ነው የምናገኘው? ኢኩዌሽኖቹን እንፈልጋለን። በቅድሙ ሜትድ በፓርት 1 ላይም እንዳየነው በኢኩዌሽን ፓርት 1 ላይ እንዳየነው ትራንስፖዝ አድርገን ወር ደግሞ በሁለቱም በኩል 3 እንቀንሳለን። በሁለቱም በኩል 3 እንቀንስ -2x = -7 ነው የሚሰጠን። -2x = -7 ከሰጠን በሁለቱም ቦታ በ-7 እናካፍላለን። ሶ በ-7 ካካፈልን በኋላ ስንት እናገኛለን ማለት ነው? x = 7/2 እናገኛለን ማለት ነው። ሶ የኛ ሶሉሽናችን ስንት ነው የሚሆነው? -1/2 እና 7/2 ነው የሚሆንልን ማለት ነው። -1/2 እና 7/2 ለማረጋገጥ አንደኛ ላይ ምን እናደርጋለን? ቁጥሮቹን እዛው ያሉትን ቼክ ማድረግ እንችላለን። ለምሳሌ 3 -1/2 በመጠቀም 2 -1/2 is equals to what 4 የሚለውን እስቲ ሰርች እናድርግ። ከዛ ምንድነው 2 በ2 ይጠፋል። ማይነስ ባዛ ማይነስ is positive to 3 plus 1 is equals to 4 ይመጣል። ስለዚህ 4 is equals to 4 ይመጣል ማለት ነው። የመጀመሪያ መልሳችን ሳቲስፋይድ ሆኗል ማለት ነው። ሌላኛ ደግሞ ሁለተኛው መልስ ነው። ሁለተኛው መልስ ምንድነው የሚለው 7/2 ነው ያገኘነው አይደለም። 7/2 ይሄኛውን ጥያቄ ሳቲስፋይ አያደርግልንም የሚለው ነው የምናየው። ይሄኛውን ስንቼክ ስናደርግ ለምሳሌ 3 - 2/2 ነው 3 - 2 into 7/2 is equals to 4 ነው። ያው እኛውን ብንጠቀም ዘሴም ስለሆነ ለምን 5 ወደዚህ ሲመጣ 4 ስለሚሰጠን ያው ዘሴም መልስ ነው የምናገኘው። ስለዚህ 3 - 2/2 ይጠፋል እዚህ ጋር። ሶ 7 ይሰጠናል is equals to 4 ነው። 3 - 7 is what? 3 - 7 is -4 ነው። -4 ይሄ ማለት አብሶሉት ቫልዩ ኦፍ -4 is equals to 4 ነው። ማንኛውም ቁጥር ደግሞ አብሶሉት ቫልዩ ከወጣ ስንት ነው ይሰጣል? 4 ነው ይሰጠናል ማለት ነው። ስለዚህ የኛ ኢኩዌሽንም ምንድነው ትሩ ያደርግልናል ማለት ነው። ሌላኛው ጥያቄ ደግሞ በቀላሉ ለመስራት ለምሳሌ እዚህ ጋር ምንድነው 3k - 1 አብሶሉት ቫልዩ ውስጥ ሲቀነስ 4 equals to 6 ይላል። 4 ደግሞ ወደዚህ ሲመጣ as equation ሲምፕል ምንድነው ይህኛውን ኢኩዌሽን ይሰጠናል። ይህኛውን ኢኩዌሽን ከሰጠን በኋላ በሁለት ሜትር ነው እንደቅድሙ እንዳልኳቸው የምፈልገው። አንደኛው ምንድነው አንዱን ፖዚቲቭ በማድረግ ሌላኛው ደግሞ የሲም ዋጋ ኔጌቲቭ በማድረግ ነው። ፖዚቲቭ በማድረግ ሲፈልግ 3k -
1 is equals to 10 so በሁለቱም ቦታ 1 ደምረን 3k is equals to 11k ነው በሁለቱም ቦታ ደግሞ ለ3 እናካፍላለን የአንዱ የk ዋጋችን ፖዚቲቭ 11 over 3 ነው ሁለተኛ ላይ ደግሞ 3k minus 1 is equals to minus 10 ከዛም በኋላ የk 1ን በሁለቱም ቦታ ስንደምር ደግሞ 3k is equals to minus 9 so የk ዋጋችን -3 ነው ማለት ነው እኛውንም ስናየው ደግሞ የ3 ዋጋን እና የ11 over 3 ዋጋን እዚህ ቦታ ሰብስቲቲዩት ካደረግን ይሄን ቫልዩ ትሩ ያደርግልናል ማለት ነው so the absolute value of one variable has what two equation አለው if it is greater than 0 ግን ደግሞ equals to 0 ከሆነ ለምሳሌ a x plus b absolute value is equals to 0 ከሆነ we have only one solution ነው እናገኘው but a x plus b is greater than 0 ከሆነ ደግሞ we have two solution አለ ማለት ነው but if a x plus b absolute value is less than 0 ከሆነ there is no solution ማለት ነው የተሰጠን ኢኩዌሽን ስህተት ነው ሶሉሽን የለውም ማለት ነው ስለዚህ እቺ ነገር ባይምሯችሁ ያዙና ሌሎችን ጥያቄዎች እንሰራለን በዛ መልኩ absolute value of 3 is equals to 3 ነው absolute value of 2.5 is equals to 2.5 ነው absolute value of 0 is 0 ነው absolute value of negative 7 is 7 ነው absolute value of negative 4.8 is 0.8 ናቸው true or false እቺኛውን true or false እና absolute value of a number is always positive ይላል always positive ማለት ደግሞ always greater than 0 ማለት ናቸው greater than 0 ማለት ነው ይሄ ማለት 0 is neither positive nor negative ነው ማለት ነው so absolute value is non negative ነው እንጂ ማለት ያለብን absolute value is always greater positive ማለት አንችልም absolute value is not always positive sometimes it is 0 so the absolute value of number is non-negative no this means that the absolute value is either 0 or ደግሞ positive no the absolute value of any number maybe it is 0 or ደግሞ positive number 1 2 3 up to positive all positive number ይሆናል ማለት ነው so እዚህ ጋር ለምሳሌ አን ኤግዛምፕል ምናየው absolute value of x is equal to 5 ከሆነ ያው the same ነው በሁለቱም ቦታ ምንድነው x በሁለቱም ቦታ if it is greater than 0 we have two solution ብያቸዋለሁ ቅድም if x plus b is greater than 0 two solution ከሆነ የx ዋጋችን ስንት ነው ፖዚቲቭ 5 ነው እንዲሁም ደግሞ ኔጌቲቭ 5 ነው ማለት ነው ግን ደግሞ less than 0 ከሆነ ደግሞ እዚህ ጋር እንደምታዩት ኔጌቲቭ 2 ከሆነ it has no solution ማንኛውም solution in absolute value ሊያሟላልን አይችልም ማለት ነው absolute value property ላይ ምንድነው if x is equals to a where x is a variable and an expression or an expression ከሆነ እንደ a is greater than 0 እንደዚህ የvalue ዋጋ a is greater than 0 then the x value is maybe a ነው or ደግሞ x value is negative a ነው ማለት ነው እዚህ ጋር እንደምታዩት በኢኩዌሽኑ ላይ x is equals to absolute value of x is equals to a ከሆነ የx ዋጋችን is what ፖዚቲቭ a ነው or ደግሞ ኔጌቲቭ a ነው ማለት ነው የx ዋጋችን as an example ስናይ ለምሳሌ ያው የቅድሙ እንደምጣጠር ላይ እቺኛው ስናይ ኢንኢኳሊቲ ላይ x - 4 absolute value is less than 3 ይላል x - 4 ማለት እዚህ ጋር ያው በፖዚቲቭ እና በኔጌቲቭ ነው በቅድሙ ሜተድ በኢኩዌሽን ላይ እንደሰራ ነው እዚህ ጋር የምንሰራው x - 4 is at positive ነው so x - 4 absolute value ውስጥ ሲወጣ በፖዚቲቭ እንሰራለን በሁለተኛ ላይ ደግሞ በኔጌቲቭ እንሰራለን በኔጌቲቭ ስንሰራ ደግሞ ምንድነው የምናደርገው ሳይኑን እንቀይራለን ወይ ደግሞ ያለውን ሳይን ይቀይርልናል ማለት ነው so የx - 4 ወደዚህ ሲመጣ -4 it is what +4 ይመጣል +4 ከመጣ በኋላ x is less than 7 ይመጣል ማለት ነው የመጀመሪያው ሁለተኛ ላይ ደግሞ እንዲሁ ሳይኑን ከቀየረ በኋላ ኔጌቲቭ አድርገን ሳይኑን ከቀየረ በኋላ x ወደዚህ ሲመጣ it is also at positive 1 ይሰጠናል ማለት ነው so እንደዚህ ሲሆን ሪቨርስ ኢኳሊቲ የሚሰጠን በቃ በኔጌቲቭ ሲቀየር ነው እና የመጨረሻ ሶሉሽናችን is what the number is what
ግሬተር ዛን 1 እንዲሁም ደግሞ ሌዛን 7 ነው ማለት ነው። እዚህ ጋር የኛውን አብሶሉት ቫልዩ ሊሞላልን የሚችለው the number is greater than 1 እና ሌዛን 7 ነው። or it is open value of or open ብራኬት ኦፍ 1.7 መካከል ያሉት ቁጥሮች በሙሉ ይህን ነገር ትሩ ያደርጉልናል ማለት ነው። አሰን ኤግዛምፕል ስናይ 2ን ስናይ 2 ሲቀነስ 4 አብሶሉት ቫልዩ ውስጥ is equals to no 2 ሲቀነስ 4 አብሶሉት ቫልዩ is less than 3 ይላል። ስለዚህ -2 under radical under absolute value less than 3 ይሄ ማለት 2 is less than 3 ነው። ይሄ ነገር ትሩ ኦር ደግሞ ሳቲስፋይ ያደርግልናል ማለት ነው። ሌላኛው ኤግዛምፕል ደግሞ 2x plus 1 is a positive ነው። ይሄኛው ሌላኛው ኤግዛምፕል 2x plus 1 is a positive ኦር ደግሞ 2x plus 1 as a negative ስንጠቀም ለምሳሌ እዚህ ጋር የምናየው ምንድነው 2x plus 1 minus 3 is greater than 6 እንዲሁም ደግሞ 2x plus 1 minus 3 is greater than 6 ነው። ይሄኛው ወደዚህ ሲመጣ ምንድነው 3 በሁለቱም በኩል 9 ይሰጡናል። ስለዚህ 9 ከሰጠን በኋላ አንዱን ፖዚቲቭ አንዱን ኔጌቲቭ እናደርጋለን። አንዱን ኔጌቲቭ ስናደርግ እቺኛዋን እንደምንቀይራታለን ማለት ነው። እቺኛዋን ኢንኳሊቲ እንቀይራታለን። እቺኛዋን ኢንኳሊቲ ከቀየርን በኋላ the value of x እንፈልጋለን። the value of x ሰርች ስናደርግ አንደኛው ቫልዩአችን ስንት ነው? x is greater than or equals to 4 ነው። አንደኛው ቫልዩአችን ደግሞ x is less than or equals to 5 ነው። ይሄ እንደዚህ ከሰጡን በኋላ ምንድነው መልሳችን ሆነው ማለት ነው የx ቫልዩ ዋጋችን ከ5 በታች ነው፣ ከኔጌቲቭ በታች ያሉት ቁጥር ነው። ኦር ደግሞ የx ዋጋችን ከ4 ፖዚቲቭ 4 በላይ ናቸው። እዚህ ጋር ግራፊካሊ ስናየው ከዚህ በላይ ያሉት ቁጥሮች እንዳለ ሶሉሽኑን ቬሪፋይ ያደርጉልናል ኦር ደግሞ ያረጋግጣሉ። ከዚህ በታች ያሉትም ሶሉሽኑን ትሩ ያደርጉልናል ማለት ነው። ከዚህ በላይ በታች ያሉትም ሶሉሽኑን ትሩ ያደርጉልናል። ስትሬንጀር ሪዛልትን ፎር ኤግዛምፕል ስናይ እዚህ ጋር ለምሳሌ አብሶሉት ቫልዩ ውስጥ ያሉት ምንድነው የኛው 2 ያባዛል። ሁሉንም ካባዛ በኋላ ፕላስ 7 ምናምን is greater than ኔጌቲቭ ከ5 ካለ ይሄኛውን ሁሉ ከማየታችን በፊት ምን እናያለን ማለት ነው? እቺኛውን እናያለን ኔጌቲቭ መሆኗን ማለት ነው። true for all real numbers since absolute value is always positive therefore greater than any negative ነው። ይሄ ማለት ብዙም ሳስለፉ ይሄኛው ኢኩዌሽኑ ትሩ መሆኑ ኦር ደግሞ ፎልስ መሆኑን ምንረዳው absolute value of any number is what it is positive or ደግሞ 0 ነው አይደለም። ስለዚህ እዚህ ጋር greater than 0 ከሰጠን ምንድነው it is true ነው ብለን ነው የምንቀበለው። እዚህ ጋር ደግሞ less than ካለ ደግሞ there is no solution። ለምን ማንኛውም ሶሉሽን ደግሞ እኛውን true ስለማያደርግልን ምንድነው there is no solution ብለን ነው የምንቀበለው። ለምን ምንድነው እንደዛ ምንድነው positive numbers are never less than negative number ነው። positive number ከኔጌቲቭ ነምበር ለዛ ሊሆን ስለማይችሉ እኛም በቀላሉ እኛም ደግሞ ሰርች አድርገን ፈልገን እኛም ፖዚቲቭ እና ኔጌቲቭ በማድረግ ቅድም እንዳየነው መፈለግ እንችላለን። ግን ደግሞ it is true or false የሚለውን ለማረጋጋጥ መጀመሪያ ኢኩዌሽኖቹን እናያለን። ኢኩዌሽኑ it is greater than ስለሚል ምንድነው ማንኛውም ነምበር absolute value greater than -5 ስለሆነ it is true ነው ማለት ነው። ስለዚህ ያው ዛሬ ያየነው ቻፕተር 2 ፓርት 3 ላይ ስለ ሊኒየር ኢንኢኳሊቲስ ኢንቱ ቫሪያብልስ እና አብሶሉት ኢንኢኳሊቲስ የሚሉት ናቸው። ስለሰማችሁ አመሰግናለሁ። ቀጣይ በቻፕተር 3 እንዲሁም ደግሞ በዚህኛው ቻፕተር በፓርት 4 እስክንገናኝ ድረስ ደህና ዋሉ።